እዚች ምድር ላይ ብዙ ሲኦሎች አሉ። አንዳንዶች እንደሚሉት እነዚህ ቦታዎች የምድር መጨረሻ ናቸው። እዚህ ግቢ ውስጥ አንዴ ከገቡ መውጣት የሚባል ነገር የለም። መኖርም ቢሆን እንደ ሰው ሳይሆን እንደ ጉዝ ነገር ነው። ዛሬ የምናያቸው እስር ቤቶች ወንጀለኛን ለማረም ሳይሆን ሰውን በቁም ለመቅበር የተሰሩ ናቸው። መተንፈስ እንኳን በፈቃድ የሚሆንባቸውን 5 የዓለማችንን ዘግናኝ እስር ቤቶች አብረን እንይ። የመጀመሪያውና አንደኛው ሙሃንጋ ሩዋንዳ በዓለም ላይ ካሉ እስር ቤቶች ሁሉ እጅግ የተጨናነቀውና የሰው ልጅ ክብር ሙሉ ለሙሉ የተገፈፈበት ቦታ ነው። ወደ ሩዋንዳ ስናመራ እዚህ የምናገኘው የሙሃንጋን እስር ቤት ወይም ቀድሞ ጊታራማ ይባል የነበረው የምድር ሲኦል የሚለውን ስም በምክንያት ነው ያገኘው። እዚህ ግቢ ውስጥ መግባት ማለት በቁም መቃብር ውስጥ እንደ መግባት ይቆጠራል። ይህ እስር ቤት የተገነባው እንደ አውሮፓውያን አቆጣጠር በ1960ዎቹ ሲሆን መያዝ የሚችለው ቢበዛ 400 እስረኞችን ብቻ ነበር። ነገር ግን እውነታው አስደንጋጭ ነው። ከ1994 የሩዋንዳ የዘር ማጥፋት ወንጀል በኋላ እስር ቤቱ ከ6000 እስከ 7000 የሚጠጉ እስረኞችን በአንድ ላይ እንዲያጭቅ ተገደደ። ይህም ማለት እስር ቤቱ ከአቅሙ በላይ በ15 እጥፍ ወይም በ1500% ተጨናንቋል ማለት ነው። በዚህ እስር ቤት ውስጥ ግልጽ ቦታ የሚባል ነገር የለም። እስረኞች የሚተኙበት አልጋ ቀርቶ የሚቀመጡበት ወለል ማግኘት የቅንጦት ነው። አብዛኞቹ እስረኞች ቀኑን ሙሉ ቆመው እንዲውሉና እንዲያድሩ ይገደዳሉ። በግቢው ውስጥ ያለው መጨናነቅ በጣም አስከፊ ከመሆኑም የተነሳ እስረኞች አንዱ በሌላው ትከሻ ላይ ተደግፈው ይቆማሉ። ዝናብ ሲዘንብ የሚጠለሉበት ቦታ የለም። ጭቃና የቆሸሸ ውሃ ውስጥ ቆመው ቀናትን ያሳልፋሉ። እዚህ እስር ቤት ውስጥ ትልቁ ገዳይ የሰው ልጅ ሳይሆን በሽታ ነው። እስረኞች ለረጅም ጊዜ በቆሻሻ ውሃና በሰው ፍሳሽ ውስጥ ቆመው ስለሚውሉ እግሮቻቸው መበስበስ ይጀምራል። ይህ ሁኔታ ጋንግሪን ወደሚባል አስፈሪ በሽታ ያመራቸዋል። በዚህ ምክንያት ብዙ እስረኞች ጣቶቻቸው ይረግፋሉ፣ ወይም ደግሞ ሕይወታቸውን ለማዳን ሲባል እግራቸው በቆመበት እንዲቆረጥ ይደረጋል። የሕክምና እርዳታ ደግሞ እጅግ አነስተኛ ነው። ምግብ በዚህ እስር ቤት ውስጥ እንደ ወርቅ ውድ ነው። በቀን አንዴ ብቻ የሚሰጠው አነስተኛ ምግብ ለሁሉም እስረኛ አይደርስም። በዚህም ምክንያት እስረኞች ለምግብ ሲሉ እርስ በርሳቸው ይጋጫሉ። አልፎም ተርፎም በረሃብ ያለቁ እስረኞችን አስክሬን እንደ ምግብነት የሚጠቀሙ ካናብሊዝም እስረኞች እንዳሉ በተለያዩ ጊዜያት የሚወጡ ሪፖርቶች ይጠቁማሉ። ይህ ቦታ የሰው ልጅ ለሕልውናው ሲል ምን ያህል ጨካኝ ሊሆን እንደሚችል ማሳያ ነው። የዓለም አቀፍ ቀይ መስቀልና ሌሎች የሰብአዊ መብት ድርጅቶች ይህን እስር ቤት በዓለም ላይ እጅግ ኢሰብአዊ በማለት በተደጋጋሚ ኮንነዋል። ሆኖም ግን በአገሪቱ ባለው የፍትህ ስርዓት መዝገቦች መከማቸት ምክንያት ብዙ እስረኞች ለዓመታት ያለ ፍርድ እዚህ ሲኦል ውስጥ ይበሰብሳሉ። ሁለተኛው ብላክ ዶልፊን ሩሲያ። ከሩሲያና ከካዛኪስታን ድንበር አቅራቢያ ማንም ሰው ተመልሶ ሊወጣ የማይችልበት አንድ ጥቁር ምሽግ አለ። ይህም ብላክ ዶልፊን ነው። እዚህ እስር ቤት ውስጥ ያሉት እስረኞች በሙሉ በአንድ ላይ የገደሉት ሰው ብዛት ቢደመር ከ3500 በላይ ይሆናል። እዚህ መግባት ማለት በቁም ሞት ተፈርዶበታል ማለት ነው። ብላክ ዶልፊን ተራ ወንጀለኞች የሚገቡበት ቦታ አይደለም። እዚህ የሚታሰሩት ተከታታይ ነፍስ ገዳዮች፣ ሲሪያል ኪለርስ፣ የሰው ስጋ ተመጋቢዎች፣ ካናቢሊስ፣ ሕፃናትን የሚደፍሩና አሸባሪዎች ናቸው። እያንዳንዱ እስረኛ በእድሜ ልክ እስራት የተቀጣ ሲሆን አብዛኞቹ ቢያንስ በ5 እና ከዚያ በላይ ሰዎች ግድያ የተከሰሱ ናቸው። እስር ቤቱ ስሙን የሚያገኘው ከግቢው መግቢያ ላይ በእስረኞች እጅ ከተሰራው ጥቁር ዶልፊን ሐውልት ነው። ይህ ሐውልት ለእስረኞቹ ብቸኛ የማጽናኛ ምልክት ሳይሆን የጨለማ ሕይወታቸው መጀመሪያ መሆኑን የሚገልጽ ምጽአታዊ ምልክት ነው። በዚህ እስር ቤት ውስጥ ግላዊነት ወይም ፕራይቬሲ የሚባል ነገር የለም። እስረኞች በቀን ላይ 24 ሰዓት በካሜራ ክትትል ይደረግባቸዋል። በእያንዳንዱ 15 ደቂቃ ጠባቂዎች ክፍላቸውን እየዞሩ ይፈትሻሉ። መብራት በጭራሽ አይጠፋም። እስረኞች መብራት በበራበት ክፍል ውስጥ ነው እንዲተኙ የሚገደዱት። እስረኞች ከክፍላቸው ወጥተው በኮሪደሩ ሲሄዱ የሚከተሉት አንድ አስፈሪ ሕግ አለ። እጃቸውን ወደ ኋላ ተቆልፎ እስከ ወገባቸው ጎንበስ ብለውና አይናቸው ተሸፍኖ እንዲሄዱ ይደረጋል። ይህ የዞን አረማመድ ይባላል። ዓላማው እስረኞቹ የእስር ቤቱን ካርታና አቀማመጥ በጭራሽ እንዳያውቁት ለማድረግ ነው። በብላክ ዶልፊን ውስጥ ከጠዋቱ 12 ሰዓት ጀምሮ መኝታ እስከሚፈቀድበት ሰዓት ድረስ አልጋ ላይ መቀመጥም ሆነ መተኛት በጥብቅ የተከለከለ ነው።
16 ሰዓት ያህል ቆመው ወይም ጠባብ ወንበር ላይ ተቀምጠው ማሳለፍ አለባቸው። ድምፅ አውጥቶ ማውራት ወይም ራዲዮና ቴሌቪዥን ማየት የማይታሰብ የቅንጦት ነገር ነው። ምግባቸው የሚቀርብላቸው ክፍላቸው ውስጥ ባለች ትንሽ ቀዳዳ ነው። አብዛኛውን ጊዜ የሚሰጣቸው የሾርባ ዋና ጥቁር ዳቦ ብቻ ነው። እስረኞቹ የሚታሰሩት በብረት በተከበበ ክፍል ውስጥ ባለ ክፍል ኮል ውስጥ ነው። ከውጭ ዓለም ጋር ያላቸው ብቸኛው ንክኪ በወር ውስጥ ለጥቂት ደቂቃዎች የሚሰጥ የአካል ብቃት እንቅስቃሴ ጊዜ ብቻ ነው። እሱም ቢሆን በብረት በተከለለ ሰማይ ብቻ በሚታይበት ጠባብ ክፍል ውስጥ ነው። ሶስተኛው ሲዩዳድ ባሪዮስ ኤል ሳልቫዶር፣ ፖሊስ የማይገባበት መንግስት ትዕዛዝ የማይሰጥበትና የሞት ጥላ ያጠላበት እስር ቤት መኖሩን ያውቃሉ። ወደ ኤል ሳልቫዶር እናምራ። እዚህ የሚገኘው ሲዩዳድ ባሪዮስ እስር ቤት በዓለማችን ላይ ካሉ እጅግ አደገኛ የወንበዴ ቡድኖች አንዱ ለሆነው ኤምኤስ 13 ብቻ የተከለለ ምሽግ ነው። የዚህ እስር ቤት ትልቁ ልዩነት እና አስፈሪነቱ በግቢው ውስጥ ምንም አይነት ጠባቂ ወይም ፖሊስ አለመኖሩ ነው። አዎ በትክክል ሰምታችኋል። የኤልሳልቫዶር ጦርና ፖሊስ የሚያደርጉት ነገር ቢኖር እስረኞቹ እንዳያመልጡ ከቅጥር ውጭ የሆነው አጥሩን መጠበቅ ብቻ ነው። ወደ ውስጥ ከገቡ ግን ሕይወታቸው ዋስትና እንደሌላት ስለሚያውቁ ድርሽ አይሉም። እስር ቤቱ በውስጡ የሚተዳደረው በራሳቸው በእስረኞቹ ነው። የራሳቸው የሆነ የውስጥ አስተዳደር አላቸው። ምግብ ማብሰሉን፣ የጽዳት ስራውን፣ አልፎም ተርፎም ሆስፒታሉንና ንግዱን የሚያካሂዱት እስረኞቹ ናቸው። እዚህ ግቢ ውስጥ የመንግስት ሕግ ሳይሆን የሚሰራው የወንበዴ ቡድን መሪዎች የሚያወጡት የጭካኔ ሕግ ነው። ይህ እስር ቤት እንዲህ ተደርጎ የተሰራው 800 እስረኞችን ብቻ ነበር። ነገር ግን በአሁን ሰዓት ከ2500 በላይ እጅግ አደገኛ ወንጀለኞችን አጭቆ ይዟል። እስረኞቹ በየኮሪደሩ በየደረጃውና በየመተላለፊያው ላይ በተሰቀሉ አሙቆች ላይ ተደራርበው ይኖራሉ። መጨናነቁ ለተላላፊ በሽታዎችና ከፍተኛ ግጭት መንስኤ ነው። በዚህ እስር ቤት ውስጥ ያሉ እስረኞች አብዛኞቹ ከእግር ጥፍራቸው እስከ ራሳቸው ቆዳ ድረስ በንቅሳት የተሸፈኑ ናቸው። እያንዳንዱ ንቅሳት የፈጸሙት ወንጀል፣ የገደሉት ሰው ብዛት ወይም በቡድን ውስጥ ያላቸውን ማዕረግ ይገልጻል። ንቅሳት የሌለው ሰው እዚህ ግቢ ውስጥ እንደ ባዕድ ስለሚታይ ሕይወቱ አደጋ ላይ ትወድቃለች። ምንም እንኳን እስር ቤት ቢሆንም በውስጥ እንደ ትንሽ ከተማ የንግድ ልውውጥ ይካሄዳል። የልብስ ማጠቢያ፣ የምግብ መሸጫና የፀጉር ቤት ሳይቀር በእስረኞች ይካሄዳል። ሆኖም ግን በቡድኑ መሪዎች መካከል አለመግባባት ከተፈጠረ ግቢው በአፍታ ውስጥ ወደ ደም መሬትነት ይለወጣል። ግድያ እዚህ ግቢ ውስጥ እንደ ተራ ክስተት ነው የሚታየው። አራተኛው ኤዲኤክስ ፍሎረንስ አሜሪካ፣ ምንም አይነት ድምጽ የማይሰማበት የሰው ፊት የማይታይበትና ለዓመታት አንድም ሰው ያልነካውት ቢሆን ምን ሊሰማውት ይችላል? የሮኪ ተራሮች አልካትራዝ እየተባለ የሚጠራው ኤዲኤክስ ፍሎረንስ እስረኞችን በቁማቸው አእምሯቸውን እንዲስቱ ተደርጎ የተገነባ የብቸኝነት ግዞት ነው። ይህ እስር ቤት በአሜሪካ የፌዴራል እስር ቤቶች አስተዳደር ውስጥ ሱፐርማክስ ወይም እጅግ የላቀ ጥበቃ የሚደረግለት ብቸኛው ቦታ ነው። እዚህ የሚገቡት አሸባሪዎች፣ የውጭ ሀገር ሰላዮችና ከሌሎች እስር ቤቶች ለማምለጥ የሞከሩ አደገኛ ወንጀለኞች ናቸው። እስር ቤቱ ከተከፈተ ጀምሮ አንድም ሰው አምልጦ አያውቅም ይባላል። ለማምለጥ መሞከርም ራስን ማጥፋት ማለት ነው። በኤዲኤክስ ፍሎረንስ ውስጥ እስረኞች በቀን ለ23 ሰዓት የሚቆዩት ባለ 7 በ12 ጫማ ስፋት ባለው ጠባብ የሲሚንቶ ክፍል ውስጥ ነው። ክፍሉ ውስጥ ያለው አልጋ፣ ጠረጴዛና ወንበር ከሲሚንቶ የተሰሩና ከወለሉ ጋር የተገጠሙ ናቸው። እስረኛው ሌላ እስረኛ ማየት ቀርቶ ከጠባቂዎች ጋር እንኳን በአካል አይገናኝም። ምግባቸው በበሩ ስር ባለ ቀዳዳ በኩል ይገባላቸዋል። የዚህ እስር ቤት ዓላማ እስረኛው ከውጭ ዓለም ጋር ያለውን ግንኙነት ሙሉ በሙሉ ማቋረጥ ነው። የክፍሉ ግድግዳዎች ድምጽ የማያሳልፍ ሳውንድ ፕሩፍ ናቸው። እስረኛው የራሱን ድምጽ ካልሆነ በቀር ሌላ ምንም ድምጽ አይሰማም። መስኮቶችም ቢሆኑ ስፋታቸው 4 ኢንች ብቻ ሲሆን ወደ ላይ ሰማይን ብቻ እንዲመለከቱ ተደርጎ የተሰሩ ናቸው። ይህም እስረኛው ያለበትን ትክክለኛ ቦታ እንዳያውቅ ያደርገዋል። ብዙ እስረኞች እዚህ ግቢ ውስጥ ከቆዩ በኋላ ማውራት ይረሳሉ፣ አእምሯቸውን ይስታሉ ወይም በከፍተኛ ድብርት ውስጥ ይወድቃሉ። ከሰው ጋር ንክኪ ማጣት ወይም ሁማንተች እንደ ትልቅ ስቃይ ይቆጠራል። እስረኞች በቀን ውስጥ ለ1 ሰዓት ብቻ የአካል ብቃት እንቅስቃሴ እንዲሰሩ ይፈቀድላቸዋል። እሱም ቢሆን
ባዶ መዋኛ ገንዳ በሚመስልና በብረት በታጠረ ቦታ ውስጥ ብቻቸውን ሆነው ነው። እዚህ ግቢ ውስጥ ከታሰሩት መካከል የ911 አሸባሪዎች፣ ታዋቂው የሜክሲኮ ሕግ አዘዋዋሪው ኤል ቻፖ እና ሌሎች በአሜሪካ ላይ ከፍተኛ አደጋ የደቀኑ ሰዎች ይገኙበታል። ለእነዚህ ሰዎች ሞት ሳይሆን ብቸኝነት ትልቁ ቅጣታቸው ነው። አምስተኛው ሳን ፔድሮ ቦሎቪያ። እስቲ አስቡት፣ ፖሊስ ግቢ ውስጥ የማይገባበት፣ እስረኞች ከሚስቶቻቸውና ከልጆቻቸው ጋር አብረው የሚኖሩበት እናም ለመኝታ ክፍሎ ኪራይ የሚከፍሉበት እስር ቤት። ይህ በቦሎቪያ የሚገኘው ሳን ፔድሮ ነው። ነገር ግን ይህ ነፃነት የመሰለ ሁኔታ በውስጡ እጅግ ዘግናኝ አደጋዎችን ደብቆ ይዟል። ሳን ፔድሮ ውስጥ የደንብ ልብስ የለበሰ ፖሊስ ወይም ጠባቂ በግቢ ውስጥ አይታይም። ጥበቃዎቹ የሚቆሙት በውጭ በኩል ባሉ በሮች ላይ ብቻ ነው። አንዴ ወደ ውስጥ ከገቡ በኋላ የሚገዛው የእስረኞች ሕግ ነው። እስረኞቹ የራሳቸውን መሪዎች ወይም ዴሌጋዶስ ይመርጣሉ። እነሱም ሕግ ያስከብራሉ፣ ቅጣት ይበይናሉ፣ ግብርም ይሰበስባሉ። በሳን ፔድሮ ውስጥ መንግስት አልጋ ወይም ክፍል አይሰጡትም። እያንዳንዱ እስረኛ የሚኖርበትን ክፍል መግዛት ወይም መከራየት አለበት። ክፍሎቹ እንደ እስረኞች የሀብት መጠን ይለያያል። ባለ ሀብት ወንጀለኞች የግል መታጠቢያ ቤት፣ ኬብል ቴሌቪዥን እና ኩሽና ያላቸው ባለ 5 ኮከብ ክፍሎች ውስጥ ሲኖሩ፣ ድሆቹ ግን በሜዳ ላይ ወይም እጅግ በቆሸሹ ኮሪደሮች ውስጥ ይወድቃሉ። ይህ እስር ቤት በዓለም ላይ እጅግ አነጋጋሪ የሚያደርገው እስረኞች ከሚስቶቻቸውና ከልጆቻቸው ጋር እንዲኖሩ መፍቀዱ ነው። በመቶዎች የሚቆጠሩ ሕፃናት ከታዋቂ ነፍሰ ገዳይና እጽ አዘዋዋሪዎች ጋር በአንድ ግቢ ውስጥ ይጫወታሉ፣ ያድጋሉ። ይህም ሕፃናቱን ለከፍተኛ ጥቃትና ለአሰቃቂ ትውስታዎች ያጋልጣቸዋል። በእስር ቤቱ ውስጥ ለመኖር ገንዘብ የግድ ያስፈልጋል። እስረኞች ገንዘብ ለማግኘት የተለያዩ ስራዎችን ይሰራሉ። ሆኖም ትልቁና ዋነኛ ገቢ የሚገኘው ኮኬን በማምረት ነው። በሳን ፔድሮ ውስጥ የሚመረተው ኮኬን እጅግ ጥራት ያለው በመሆኑ በሀገር ውስጥና በውጭ ገበያ ከፍተኛ ተፈላጊነት አለው። ይህ እጽ በእስረኞች ልብስና በጎብኚዎች አማካኝነት ወደ ውጭ ይወጣል። በግቢ ውስጥ የሚፈጸሙ ግድያዎችና ጥቃቶች በፖሊስ አይመረመሩም። አንድ እስረኛ ጥፋት ካጠፋ ወይም ዕዳ ካልከፈለ በራሳቸው በእስረኞቹ የፍትህ ስርዓት መሰረት አሰቃቂ ቅጣት ይፈጸምበታል። በግቢው ውስጥ ባለው አነስተኛ ገንዳ ውስጥ ሰምጠው የሚገደሉ ወይም በጩቤ የሚታረዱ እስረኞች ቁጥር ቀላል አይደለም። ከሩዋንዳው መጨናነቅ እስከ ቦሎቪያ የእጽ መንደር፣ እነዚህ 5 እስር ቤቶች የሰው ልጅ ምን ያህል ጨካኝና አስፈሪ ሁኔታዎችን ሊፈጥር እንደሚችል ያሳዩናል። ወንጀል ሰርቶ እዚህ ከመግባት ይልቅ ሰላማዊ ሕይወት መኖርን ምንኛ መታደል ነው። ከነዚህ 5 እስር ቤቶች ውስጥ እናንተ ይበልጥ ያስገረማችሁ የትኛው ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ አስገራሚ ርዕስ እስክንገናኝ ቸር ሰንብቱ።